ያልናትን ነገር አምና ስላልተቀበለች ፊት ለፊቷ ደውልና የሚለውን እንድትሰማ እናደርጋለን ማለት ናት። አሁን እኔ ይሄንንም ምልስ አሁን እንደዚህ አይነት ነገር ልቆጣ አልፈልግም። አንተ ለመረዳት አሞክር ማለት ለኛ ብለህም እና ደግሞ ለልጅቷ ምድል ለመስጠት ያህል የሆነ ትንሽ መሞከር የምችለው ነገር የለም። አይ ስለ አሁን አናግሪያት ነገር ከምርቃት ባልቀርባት አይሻልም? ያኔ ስንት ነገር ስትለኛል ነበር እንዴ? አሁን ምን ተቀየረ? ሰላም ሰላም፣ ውድ የጁኒየር ቲዩብ ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። ናትናኤል ነኝ እና ዛሬ በአንድ ቪዲዮ መተናል። ባለፈው የለቀቅነውን የኤማንዳና የማቲያስን ቪዲዮ አይታችሁ ነበረ እና ዛሬ ለሱ ምላሽ ለመስጠት ተገኝቻለሁ። ቤቲም አለች። ያው በየተራ ልበል ብዬ ነው። ከዛ አብረን እንቀጥላለን እና ፋሚሊ እሱን አዋርተነው ነበረ ምናምን ነገር እኔና ቤቲ አግኝተን አዋርተነዋል እና እውነት ለመናገር ፈቃደኛ አልሆነም በእንደዚህ ነገር ማለት እሺ እንደማይሄድ እኛም ቀድመን ተረድተን ነበረ። ግን ያው እሷን ስንነግራት ስላልሰማችን ስላልተረዳችንና ስላላመነችን ከሷ አፍ እንድትሰማው ቀጥረናታል። ሁለታችንም አብራነች አለች እሷም እና ከሱ ደውለ ያው እንድናገናኛቸው ሞክረን ነበረ። ፈቃደኛ ስላልሆነ ምንም ማድረግ አንችልም እና ያው በስልክ ደውለን ያለውን ነገር ማሰማት ይኖርብናል ይመስለኛል ዛሬ እና በዛሬው ቪዲዮ ይሄ ነው የሚፈጠረው። እስከ መጨረሻው ተከታተሉ። ላይክ ሰብስክራይብ እያደረጋችሁ ይመቻችሁ። ሰላም ውድ የጁኒየር ቲዩብ ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። ዛሬ እንግዲህ የመጣ ነው በኤማንዳ ጉዳይ ነው እና ያው ኤማንዳ ማቲያስ እንደምታፈቅረው ከዚህ በፊት በለቀቅነው ቪዲዮ ነግራን ነበር እና ያው እኛ እንደማይሆንና ማቲያስም እንደማይሆናት እሷ እያለች ያለችውም ነገር ሊሆን እንደማይችልም እየነገርናት ነበር እና ምንም ልትረዳንም ልትሰማንም አልቻለችም። ሰሞኑን እኔ ጋር ነበረች እና ያው ብዙ ነገር ስመክራትም ስናገራትም ነበረ። ላይክ ትምህርቷን ትታ ብዙ ነገር ብቻ ሉዝ አድርጋ ነው የመጣችው ወደዚህ እና እንደማይሆን እኔ በደንብ አስረድቻታለሁ። ግን ደግሞ እኔ ልትረዳኝ ፈቃደኛ አይደለችም። እኔንም ሆነ ናቲን ልትሰማንም ልትረዳንም ፈቃደኛ አይደለችም እና ያው ዛሬ እንግዲህ ከማቲያስም በአካል አግኝተን ለማውራት ሞክረን ነበር፣ አልሆነም እና እስቲ እሷ ማለች ዛሬ እሷ ባለችበት ስልክ ለማቲያስ ደውለን ከራሱ ካንደበቱ ሰምታ የሚለውን እንግዲህ ራሷ ተስፋ እንድትቆርጥ ማለት ነው። ተስፋ ቆርጣ ትምህርቷ ላይ በስትክክል እንትን እንድትል እኔም ናቲም በጣም ጥረት እያደረግን ነው። ተገብቶኝ ባላጫወትህም ገላህና ከፌ ምንም ባልሰማህም በመንፈስ ካንተ ነኝ መቼም አልለይ በሀሳብ መነጽር ሁሌ ነው የማይ አለው። እኔም እግዚአብሔር ይመስገን። እንግዲህ ዛሬ ፋሚሊ ከኤማንዳ ጋር መተናል ከቤተልሔም እህት ጋር። ያው ባለፈውን ቪዲዮ ሁላችሁም አይታችሁታል። ለማቲያስ ስሜት እንዳላትና እንደምታፈቅረው ነግራን እኛ ደግሞ በቀጣይ ለሱ ተናግረን መልሱን እንደምናሳውቃት ነግረናት ነበረ። ያው ከስንት ዲፕሬሽን ውስጥም እንዴት እንዳወጣናት እኛ ነው የምናውቀው አይደል? እና ፋሚሊ ያልናትን ነገር አምና ስላልተቀበለች ፊት ለፊቷ ደውልና የሚለውን እንድትሰማ እናደርጋለን አይደል? አዎ ለዛ ነው ዛሬ የመጣ ነው ማለት የማቲያስ መልስ እራሷ በጆሮ እንድትሰማው ማለት ከኛ ብትሰማ ያው አውቀንም ሊመስላት ስለሚችል ደጋግሜም ነግሬያታለሁ እኔ ያኔም። አሁን ደግሞ እስቲ ከሱ ካንደበቱ ስትሰማው ምን እንደምትል እንግዲህ ያው ራሷ ትያውና ለዛ ነው ዛሬ የመጣ ነው። ያው ብቻ ኤሙዬ እንዲደብርሽ አይደለም ምንም ነገር እንትን እያልን ያለ ነው። ያው እኛ ቢሆንና የሆነ አብራችሁ ብትሆኑ ለኛም ደስ ይለናል እኮ አይደል? ግን ደግሞ ያው ምክንያት ስላለው ነው እሱም አብራችሁ ማትሆኑበት ጥሩዋን ነው እና ያው አሁን እኔ እንዲደብርሽም አይደለም ምንም እንዲልሽም አይደለም ፊት ለፊትሽ ደውለታለሁ የሚለውን ነገር አብረን እንሰማለን። አይሻልም እንደዛ? እንዴት ነበር ሳምንቱ? እንዴት አሳለፍሽ? ሳምንቱ ቆንጆ ነበር። እኔ ጋር ነበረች። ከዛ ደግሞ የሆነ ሰዓት ሄደች ወደ ማዘርጋ እና እዛ የነበረው ቆይታሽ እንዴት ነበር? አሪፍ ነበር በጣም ካለኔ ትላል ካለች ይኸው እየጠራን ሄሎ ማቲ እንዴት ነሽ ብራዘር? ኧረ ምንድን ነው ጠፋሽ እኮ በእናትህ ፍሬጅ እኮ ነው። ምን እሺ ነው ሰው አይናፍቅሽም እንዴ አንቺ? አይ እንደው ቢናፈቅ አንተ ይናፈቀን። አየሁ ምን አይነት ሰው ነው? ስማ ባለፈው ላግኘ ብዬ በዛ ጉዳይ መገናኘት አልፈልግም ስላልከኝ ነው።
እና በስልክ የደወልኩልህ እሷም እንድትሰማ እዚህ ጋርም ማወቅ ያለበት ሰው እንዲያውቅ ነው እና ማለት የጠየቁን ጥያቄ እንድታስብበት ነበር። ያው የዛኔ ቶሎ መልስ እንድትሰጠኝ ሳይሆን አስበህበት እንድነግረኝ ነበር። አሁን ከምን ደረስክሽ? ማለት ናቲ አሁን እኔ ይሄንንም እምልህ አሁን እንደዚህ አይነት ነገር ውስጥ መግባት አልፈልግም። ይሄንንም እምልህ እኔ ስለማከብራችሁ እንደ ጓደኞቼ በጣም ስለምንቀርባችሁ ምናምን እናንተ ስለሆናችሁ ነው። እኔ እንደዚህ አይነት ነገር በመጀመሪያ ደረጃ ያለሁበትን ነገር ታውቃለህ። ራሴ ላይ ብዙ መስራት የምፈልገው ነገር አለ፣ ብዙ መቀየር የምፈልገው ነገር አለ። በዚህ ጋር ቤተሰብ ጉዳይ አለ ምናምን ብዙ የሚያስጨንቁኝ ነገሮች አሉ። እንደዚህ አይነት ነገር ራሴ ላይ ደምሬ መጨናነቅ እኮ አንተ ለመረዳት አትሞክርም ማለት ለኛ ብለህም እና ደግሞ ለልጅቷ እድል ለመስጠት ያህል የሆነ ትንሽ መሞከር የምችለው ነገር የለም? አይ ስለ አሁን አናግሬያት ነገ ከምርቃት ባልቀርባት አይሻልም? ማለት አሁን ጀስት አስመስዬ ቀርቢያት ከዛ ደግሞ ሌላ ነገር ውስጥ ከገባን በኋላ ነገሩ እዚህ ጋር ያብቃ ምናምን ብዬ ማለትም በጣም እንደኔም እንደ ሰው በጣም ከባድ ነው። ካለ መጨረስ አለ መጨመር ይሻላል። ሄሎ ሄሎ ሄሎ፣ እየሰማኸኝ ነው? አዎ እየሰማሁ። ያኔ ስንት ነገር ስትለኛል ነበር እንዴ? አሁን ምን ተቀየረ? አንተን ብዬ ነው አይደል እዚህ ድረስ የመጣሁት? ስንት ነገር ብለኸኝ፣ ስንት ነገር አውርተኸኝ፣ ለምን ሳወራኸኝ? ነገሮች በዚህ ፍጥነት እንደዚህ መሆን የለባቸውም። ሁሉም ነገር ከፍ ያለ እኮ ብዙ ነገር ብለኸኝ ነበረ። በዚህ ፍጥነት ምናምን የሚባል ነገር የለም። ምን ማለት ነው? አንተን ብዬ እኮ ነው ትምህርቴን ትቼ የመጣሁት። የምርሽ ነው? የምሬን ነው። እንዴት ቀልዳለክ እንዴ? ስንት ነገር ብለኸኝ እኔ እና አንቺ መቼ እንደዚህ ይሄን ያድርገት የሚያስኬድ ነገር ምትወራና እንደዚህ ምትኛው? ሄሎ ሄሎ፣ በቃ እሺ፣ ችግር የለም። እኔ ያው ካንተ እንድሰማው ስለፈለኩኝ ነው። ባለፈውም ነግሬያን ነበረ እምቢ ስላለችኝ ነው። እሺ እደውላለሁ። በቃ እሺ እሺ። እንግዲህ የሙዬን ከዚህ በላይ ምንም ማለት ከዚህ በላይ ምንም ሊፈጠር አይችልም። እንግዲህ ከዚህ በላይ ምንም ማረጋገጫ የለም። እንዲደብርሽ እኮ አይደለም እኔ እንዳይፈጠር ነው በቃ መጀመሪያም እንትን ስልሽ የነበረው በቃ እንደዚህ እንድትሆኚ ወይ እንዲደብርሽ ምናምን ነገር አይደለም። ያው በቃ ልጁ ያው የራሱ ላይፍ አለው። ከማይሆን ሰው ነው ፍቅር የያዘሽ ነው ለመናገር። ይሄ እንደሚሆን ደግሞ እኛ መጀመሪያም እናውቃለን ማለት እንደማይሆን። ያው እሺ እንደማይል እኮ የሙዬ ባለፈውም ነግረንሻል ነበር። ግን ደግሞ ከሱ እንሞክር ብለን ነው አንቺ የሆነ እንዳይከፋሽ በእኛም በኩል እንትን ስላልሽ እንዳይከፋሽ እንሞክር ብለን ነው እንጂ እኮ እሺ እንደማይልሽ ከእኛም ነግረንሻል። ግን ደግሞ ከኛ ይልቅ ደግሞ ከሱ እንደዚህ ብትሰሚው ይሻላል ብለን ነው። ማውራታችሁ ጥፋት ሊሆን ይችላል ብቻ ግን በዚህም በዛ ያው ዋናው እንደማይሆንሽ ማወቅሽ ነው። ያው ጥፋቱ የለብሽም አንቺ ጥፋት የለባትም እኮ እሷ በቃ ላይክ ፈልገሽው የሚመጣ ነገር አይደለም የፍቅር ስሜት። ስለዚህ በቃ አሁን እኔ መጀመሪያም ብዬሻለሁ አሁንም የምልሽ በቃ የማይሆን ነገር ስለሆነ ወደ ትምህርትሽ ነው ትኩረት ማድረግ ያለብሽ። ከዚህ በኋላ ደግሞ እንደዚህ ነው አንልሽም። እኛም ትልቅ ልጅ ነሽ አንቺ ራስሽ ማገናዘብ የምችው ነገር ነው አይደለ? በቃ እንደዚህም አትረበሺ። ሁሉም ነገር ይስተካከላል። ያው የማይረሳ ነገር የለም። እሱንም ትረሺዋለሽ እና እኛ እንደ ወንድምና እንደ እህት እንደዚህ እንድታደርጊ ነው ሀሳባችን። ቤቲ ምንድነው ሀሳብሽ? ማለት ጊዜ ሰጣችሁኝ እንደዚህ ስላወራችሁልኝ አመሰግናለሁ። ግዴታችን ነው። ወደ ግቢ ልሂድ። እንደዛ ይሻላል። በጥሩ መንፈስ ብትመለሺ ነው የሚሻለው። ትንሽ እረፍት አድርጊና እዚህ ወደ ግቢ ይዘድሽ እኮ ተረጋጊ። ቤቲ ያረጋጊያ፣ ችግር የለም። ሂዱ አውሩ፣ ችግር የለም። እኔም እዚህ ጋር ለፋሚሊዎቻችን ልንገራቸው ያው ያለውን ነገር። እንግዲህ ፋሚሊ አይታችኋል የተፈጠረውን ነገር። ያው እኛ ቀድመን የገመትነው ስለምናቅ ነው ያለውን እና የነበረውን ነገር ስለምናቅ ነው ቀድመንም የገመትነው እና ፋሚሊ ለዛ ነው። እሷም እንደዚህ እንድትከፋ ፈልገን አልነበረም፣ ግን ደግሞ ምንም ማድረግ አይቻልም። አንዴ እንደዚህ ከመጣ መቼስ እሱን ከሌላ ሰው ጋር ትተህ ለኛ ብለህ ከሷ ጋር ሁን አይባልም፣ ይከብዳል። ለዛ ስለሆነ በመከራም እንደምንም አሳምነን እሷን ለማረጋጋት እንሞክራለን። ሳምንቱን ሙሉም ደግሞ ስንቸገር ነበር፣ እያገኘን ስናዋራት ነበረ። እሱንም አዋርተ ነው ያው ፍቃደኛ እንዳልሆነ ነግሮናል። በአካል ነግሮን ነበር ለኛ ያው እሷንም ማግኘት ስላልፈለገ ነው እንገናኝ እንምጣ ቤት ምናምን ነገር ብለነው ነበረ። ስላልፈለገ ነው በስልክ ደውለን እንዲገናኙ ያደረግነው።
ያው ብቻ እንግዲህ ፍቅር ያው ብቻ ተመርጦ አይፈቀርም። ምንም ማድረግ አይቻልም። የፈጣሪ ፍቃድ ነው። እስቲ ብቻ ከዚህ በኋላ እሷን በተረጋጋ መንፈስ ትምህርቷን ትማራለች ብዬ አስባለሁ። ያው ከዚህ በኋላ እሱንም እንትን ማለት አንችልም። ብቻ የተፈጠረውን ነገር አይታችኋል። እስከ መጨረሻው ስለተከታተላችሁን በጣም ነው የምናመሰግነው። እኛም በጣም ነው የምንወዳችሁ ፋሚሊ። ያው ሰብስክራይብ እያደረጋችሁ ብቻ ስለ ሁሉም ነገር በጣም እናመሰግናለን። አበረታቱን። በቀጣይ ቪዲዮ እስክንገናኝ ድረስ መልካም ጊዜ። ይመቻችሁ።